አሳልፊው በዚህ ወንጌል የምታፍሩና የምትሸማቀቁ ከሆነ ይሄንን ቪዲዮ አሳልፉት። ለዚህ ቃል ክብር ያላችሁ ብቻ ይሄንን ቪዲዮ 20 ጊዜ ኮፕሊንግና ለ15 ሰዎች ሼር አድርጉ። እንደዚህ ብዬ ለመናገር መጥቻለሁ። አልፎ ይሰራል ብዬ ልናገር መጥቻለሁ። መከራውን አልፎ ማዕቱን አልፎ ረሃቡን አልፎ ችግሩን አልፎ እግዚአብሔር ይሰራል። መጽሐፍ ሲናገር እግዚአብሔር ቃል መጽሐፈ ነገሥት ካህል ምዕራፍ 7 ቁጥር 1 ላይ እግዚአብሔር ቃል ሲናገር ይላል። ኤልሳዕም የእግዚአብሔር ቃል ስሙ፣ እግዚአብሔር እንዲህ ይላል፣ ነገ በዚህ ጊዜ በሰማርያ በር 1 መስፈሪያ መልካም ዱቄት 1 ሰቅል 2 መስፈሪያ ገብስ በ1 ሰቅል ይሸመታል አለ። የሚገርማችሁ ነገር ይህ የተስፋ ትንቢት በሚነገርበት ጊዜ በሰማርያ ምድር ላይ መልካም ሆኖ አይደለም፣ ረሃብ ሰፍኖ በነበረበት ሰው ነገ የሚባል ተስፋ በሌለበት በምድረ በዳ መካከል ረሃብ በሞላበት የሰው ልጅ ሊበላ የሚገባውን ሳይሆን ሊበላ የማይገባውን እየበላበት ባለበት ጊዜ ከሰማይ ወደ ምድር በእግዚአብሔር ሰው ኤልሳዕ በኩል ለሰማርያ ሕዝብ ድምፅ መጣ። እንዲህ የሚል ድምፅ፣ ረሃብ በሰፈረበት ሰው የሚበላውን ባጣበት በዚህ ስፍራ መልካም ዱቄት ይሸመታል። ሰው የዶሮ ኩስ በኪሎ እየሸጠ በሚመገብበት በዚህ ጊዜ ላይ እግዚአብሔር መልካምን ድምፅ አመጣ። ዛሬ እናገራለሁ፣ በቤታችሁ ላይ በሕይወታችሁ ላይ እግዚአብሔር መከራውን አልፎ ይሰራል። እግዚአብሔር ጥያቄውን አልፎ ይሰራል። ኮሜንት ሴክሽን ላይ አልፎ ይሰራል ብላችሁ ጻፉ። እንደዛ ብሎ ጻፉ። ሰዎችን ፎሎ ማድረግ አይረሳ። የሰማይ አምላክ እግዚአብሔር ይባርካችሁ። ሻሎም